የሲዳማ ዲያስፖራ ማህበር በሀገራችን የተፈጠረውን ወቅታዊ ጉዳይ አስመልክቶ የሰጠው መግለጫ። በሀገራችን ኢትዮጵያ በተለያዩ ወቅቶች የተጀመሩ የለውጥ ሂደቶችና ተስፋ የተጣለባቸው ሽግግሮች መምከናቸው ይታወቃል። አሁን በምንገኝበት የታሪክ ምዕራፍም ህዝባችን የለውጥ ጭላንጭል ማየት መጀመሩ ያላስደሰታቸው አካላት የህዝቡን ተስፋ ለማምከን ቆርጠው ተነስተዋል። በእነዚህ የጥፋት ኃይሎች ምክንያት በሀገራችን ወንጀሎችና ስርዓት አልበኝነት እየተበራከተ መጥቷል። ይህ እየሆነ ባለበት መንግስት የህዝቦች የጋራ ቃል ኪዳን የሆነውን ህገ መንግስት ለመጠበቅና የህግ የበላይነትን ለማስከበር ህጋዊና ተመጣጣኝ እርምጃን ባለመውሰዱ ምክንያት ህገ መንግስቱ በተደጋጋሚ እየተጣሰ ይገኛል። ይህ ሁኔታ እንዲስተካከል በውጭ የሚኖሩ የሲዳማ ተወላጅ ኢትዮጵያውያን ማህበር ከዚህ ቀደም በተለያዩ ወቅቶች ባወጣቸው መግለጫዎች ማሳሰቡ ይታወቃል። አሁንም በአማራ ብሔራዊ ክልላዊ መንግስት ላይ በተቃጣው መፈንቅለ መንግስትና ከለውጥ ኃይሉ ጎን በተሰለፉ በአገሪቱ የጦር ኃይሎች ኤታማዦር ሹምና ባልደረቦቻቸው እንዲሁም በአማራ ክልል ፕሬዝዳንትና በስራ ባልደረቦቻቸው ላይ በተፈጸመው አሳዛኝ ጥቃት ምክንያት የሲዳማ ዲያስፖራ ማህበር የተሰማውን ጥልቅ ሐዘን እየገለጸ በዚህ ጉዳይ ላይ ለመምከር አስቸኳይ ስብሰባ አድርጎ በመወያየት የሚከተለውን ባለ 6 ነጥብ መግለጫ አውጥቷል። አንደኛ፣ የሲዳማ ዲያስፖራ ማህበር በሀገራችን እየመጣ ያለውን ለውጥ ለማደናቀፍ የሀገራችንን አንድነት ለመበታተን ድብቅ አጀንዳ ይዘው ለስልጣን ጥማቸው የተደራጁ አካላት በአማራ ብሔራዊ ክልላዊ መንግስት ባለስልጣናትና በሀገር መከላከያ ከፍተኛ አመራሮች ላይ በፈጸሙት የተቀነባበረ ግድያ የተሰማን ሐዘን ጥልቅ ነው። ፈጣሪ ነፍሳቸውን እንዲምር እየለመንን የደረሰውን ጥቃት በጽኑ እያወገዝን በጥቃቱ ሕይወታቸውን ላጡ ወገኖች ቤተሰብ፣ ወዳጅ ዘመዶቻቸውና ለመላው የሀገራችን ህዝቦች መጽናናትን እንመኛለን። ሁለተኛ፣ የሀገሪቱ መንግስት የዚህን እኩይ ድርጊት ፈጻሚዎች አድኖ በመያዝ ለፍርድ እንዲያቀርብና በጉዳዩ ላይ ለህዝብ ዝርዝር መረጃ እንዲሰጥ አጥብቀን እየጠየቅን የሀገራችንን ለውጥና ሰላም ለመጠበቅ የተቻለንን ድጋፍ ለማድረግ ከህዝባችንና ከመንግስት ጎን እንደምንቆም እናሳውቃለን። ሶስተኛ፣ በሀገራችን የተጀመረውን የለውጥ ሽግግር ተከትሎ ፍጹም ሰላማዊ በሆነና በሰለጠነ አኳኋን የሚነሱ ህጋዊ የህዝብ ጥያቄዎችን ለመቀልበስ አጋጣሚውን ለመጠቀም የሚሹ ኃይላት ከፍተኛ እንቅስቃሴ ውስጥ እንደሚገኙ የአደባባይ ምስጢር ነው። በመሆኑም መንግስት ለሰላም ቅድሚያ በመስጠት ህገወጥ ድርጊት በህዝብ ላይ በሚፈጽሙ ማናቸውም አካላት ላይ የማያዳግም ህጋዊ እርምጃ እንዲወስድ አጥብቀን እንጠይቃለን። ከዚህ ጋር አያይዘን የክልሉ ህዝብና መንግስት እየታየ የነበረው የሽግግር ለውጥ እንዳይደናቀፍ የበኩሉን ድርሻ እንዲወጣ እናሳስባለን። አራተኛ፣ በሀገራችን ይህ የለውጥ ተስፋ እንዲመጣ ከፍተኛ መስዋዕትነት የከፈሉ ወጣቶች ኤጄቶ፣ ቄሮ፣ ፋኖ፣ ዘርማ ወዘተ እናም መላው የሀገራችን ህዝቦች አገራችን ዳግም ወደ ጨለማ እንዳትመለስ በተረጋጋ መንገድ በአንድነት ጸንቶ በመቆም በሰላማዊ መንገድ ፍጹም ሰላማዊ ትግል እንዲያደርጉና አካባቢያቸውን እንዲጠብቁ በአጽንኦት እናሳስባለን። በአሁኑ ወቅት ከተደቀነው አደጋ ሀገርን ከመበታተን ለመታደግ የሀገራችን ህዝቦች በሙሉ በሀገራዊ አንድነት፣ በፍቅር እና በባህላዊ መልካም እሴቶቻችን መሰረት በመተባበር እናም በመደጋገፍ በጽናት እንዲቆሙ ለመላው የሀገራችን ህዝቦች ጥሪ እናደርጋለን። አምስተኛ፣ መንግስት ህገ መንግስቱን አክብሮና አስከብሮ በስራ በመተርጎም የህግ የበላይነትን በመጠበቅ እንዲሰራ እያሳሰብን እየተጋፈጠን ያለነው አገራዊ ወቅታዊ ፈተና መንግስት ባሳየው ቸልተኝነት የመጣ መሆኑን ተገንዝቦ ህገ መንግስታዊ የህዝብ ጥያቄዎችን በህግ አግባብነት በመመለስ የሀገራችንን አንድነት እንዲያስጠብቅ ጥሪ እናቀርባለን። ስድስተኛ፣ በባህር ዳርና በአዲስ አበባ በመንግስት ከፍተኛ ባለስልጣናት ላይ በተፈጸመው እጅግ ዘግናኝ ግድያ እያዘንን ባለንበት ወቅት የሐዋሳ ከተማን የትርምስ ቀጠና ለማድረግ በማለም በአንድ የሲዳማ ኤጄቶ እንቅስቃሴ አባል ላይ ለጊዜው ማንነታቸው በማይታወቅ ግለሰቦች የግድያ ሙከራ ተደርጎበታል። ሙከራው በተደረገው ርብርብ ባይሳካም ድርጊቱ መላውን ኤጄቶና የሲዳማን ህዝብ ያስቆጣ በመሆኑ በውጭ የምንገኝ የሲዳማ ተወላጆችም ጉዳዩን በቅርበት እየተከታተል እንገኛለን። ሙከራው በቀጥታም ሆነ በተዘዋዋሪ ከመፈንቅለ መንግስቱ ሙከራ ጋር ግንኙነት ሊኖረው እንደሚችል እናምናለን።
በመሆኑም ይህንን የግድያ ሙከራ የፈጸሙ አካላትን ድርጊት በጽኑ እያወገዝን የኤጄቶ እንቅስቃሴ አባላት ላይ ማንኛውንም አይነት ጥቃት ለማድረስ የተሰማራችሁ ከእኩይ ተግባራችሁ እንድትቆጠቡ እናሳስባለን። ጉዳዩንም ከሚመለከታቸው አካላት ጋር በመሆን ለውጡን የመቀልበስ ተልዕኮ ላይ የተሰማሩትን አካላት መረብ ለመበጣጠስ የሚደረገውን ጥረት ለማገዝ ዝግጁ መሆናችንን እንገልጻለን። የሲዳማ ዲያስፖራ ማህበር ሰኔ 22 2019 ዓ.ም ከመላው ዓለም